ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። ለመንግስት ሰራተኞች በፌዴራልም ሆነ በክልል የሚተገበር 62.9% የደሞዝ ጭማሪ እንደሚደረግ የገንዘብ ሚኒስቴር አስታወቀም። ይህንንም ለማስፈጸም አዲስ መመሪያ የገንዘብ ሚኒስቴር ይፋ አድርጓል። ይህ ማለት 5000 ብር ያገኝ የነበረ የመንግስት ሰራተኛ 8100 ብር ያገኛል። 10000 ብር የሚያገኝ ሰራተኛ ደግሞ 16200 ብር ያገኛል። 15000 ብር የሚያገኝ ደግሞ 24300 ብር ያገኛል። በዚህ መሰረት በየደረጃው እየጨመረ ይሄዳል። በዚህ ጉዳይ ላይ የገንዘብ ሚኒስቴር ምን አለ? መመሪያውን በዝርዝር እንመለከታለን። ይህ በእንዲህ እንዳለ የመንግስት ሰራተኞች በግዳጅ የምርጫ ካርድ እንዲወስዱ እየተገደዱ እንደሆነ ተገለጸ። የምርጫ ካርድ ወስዶ ለመስሪያ ቤቱ ያላሳወቀ ጥቅማ ጥቅም ጭምር ይከለከላል መባሉ ተመላክቷል። ይህንን የምርጫ ቦርድ በሰጠው መግለጫ አረጋግጧል። ይህንን ጉዳይ በተመለከተ የብልጽግና ፓርቲ ኃላፊዎች፣ የተለያዩ መስሪያ ቤት የሚሰሩ የመንግስት ሰራተኞች ምርጫ ቦርድን ጨምሮ ምን አሉ የሚለውን በዝርዝር እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። በቅድሚያ የመንግስት ሰራተኞች በግዳጅ የምርጫ ካርድ እንዲወስዱ እየተደረገ ነው መባሉ አነጋጋሪ ሆኗል። 2 ወር ገደማ ለቀረው 7ኛው ጠቅላላ ሀገር አቀፍ ምርጫ የሲቪል ሰርቪስ ወይም የመንግስት ሰራተኞች በግዳጅ መራጭነት ካርድ እንዲያወጡ እየተገደዱ መሆኑን ዋዜማ ባደረገችው ክትትል መረዳቷን ዘግባለች። በፌዴራልም ሆነ በክልሎችና በከተማ አስተዳደሮች የሲቪል ሰርቪስ ሰራተኞች ሙሉ በሙሉ የምርጫ ካርድ እንዲያወጡ በገዢው ብልጽግና ፓርቲ በኩል እቅድ ወጥቶ እየተፈጸመ መሆኑን ሚዲያችንም ካሰባሰበው መረጃ አረጋግጧል። ምንም እንኳን እቅዱ ከገዢው ብልጽግና ፓርቲ ቢሆንም የሚፈጸመው በየደረጃው ባሉ የመንግስት መስሪያ ቤቶች በኩል መሆኑን ዋዜማ ያነጋገረቻቸው 4 መካከለኛና ከፍተኛ የፓርቲ መዋቅር አስተባባሪዎች አረጋግጠዋል። የመራጮች ምዝገባ ከመጀመሩ አስቀድሞ በየደረጃው ለመንግስት መስሪያ ቤቶች በወረደው አቅጣጫ መሰረት እቅዱ ተግባራዊ እየተደረገ እንደሚገኝ ምንጮች ጠቁመዋል። የሲቪል ሰርቪስ ሰራተኞች በአስገዳጅ ሁኔታ በቀነ ገደብ የምርጫ ካርድ እንዲያወጡ አቅጣጫ መቀመጡን ዋዜማ የተመለከተችው የውስጥ ማስታወሻ እንደሚያመላክት ዘግባለች። ዋዜማ ከተመለከተቻቸው የውስጥ ማስታወሻዎች መካከል ለአንዱ የመንግስት መስሪያ ቤት ሰራተኞች የተላለፈው መልእክት አስገዳጅነቱን ለማመላከት ጥብቅ ማስታወቂያ በሚል የተገለጸ ነው። በየመንግስት መስሪያ ቤቱ በተላለፉ ጥብቅ ማሳሰቢያ አዘል ማስታወቂያዎች ሁሉም መንግስት ሰራተኞች የምርጫ ካርድ አውጥተው ለሚሰሩበት ተቋም ተጠሪዎች የማሳወቅ ግዴታ ተጥሎባቸዋል። ሰራተኞች በተቀመጠው ቀነ ገደብ መሰረት የምርጫ ካርድ ካወጡ በኋላ የመራጭ መለያ ቁጥራቸውን በየመስሪያ ቤቱ ማስመዝገብ ይጠበቅባቸዋል። በአለቆቻቸው አስገዳጅ ጫና የምርጫ ካርድ ማውጣታቸውን ዋዜማ ያነጋገረቻቸው የፌዴራል መንግስትና የአዲስ አበባ ከተማ አስተዳደር የሲቪል ሰርቪስ ሰራተኞች ገልጸዋል። በተቀመጠው ጊዜ ገደብ ውስጥ የምርጫ ካርድ አውጥተው መለያ ቁጥራቸውን ያላስመዘገቡ ሰራተኞች ለብቻቸው ስብሰባ ተጠርተው ጫና እንደሚደረግባቸው ተናግረዋል። የምርጫ ካርድ አውጥተው መለያ ቁጥራቸውን ያላስመዘገቡ ሰራተኞች አስቸኳይ ስብሰባ የተጠሩበትን ማስታወሻም ዋዜማ ተመልክታለች። ሲቪል ሰርቪስ ሰራተኞች የመራጭነት መለያ ማውጣታቸውን ለመስሪያ ቤታቸው ተጠሪዎች የመለያ ቁጥራቸውን ማስመዝገብ ይጠበቅባቸዋል። ሁኔታውን ለዋዜማ ካስረዱት የዚህ ተግባር አስፈጻሚዎች መካከል አንዱ በሚሰሩበት ትምህርት ቤት በአስገዳጅ ሁኔታ ሁሉንም መምህራንና የአስተዳደር ሰራተኞች ምርጫ ካርድ እንዲያወጡ በማድረግ ሪፖርት ማቅረባቸውን አረጋግጠዋል። ሰራተኛውን የመራጭነት መለያ የማስወጣት አቅጣጫ የወረደው የመራጮች ምዝገባ ከመጀመሩ አስቀድሞ መሆኑን ዋዜማ የደረሳት የአንድ ስብሰባ ድምጽ ቅጂ ያመላክታል። በመንግስት መስሪያ ቤቶች ህዝባዊ መንግስት ለማጽናትና ስለ ሀገር መንግስት ግንባታ በሚያትት ስብሰባ ሰራተኛው ምርጫ ካርድ ማውጣት የዜግነት ግዴታ እንዳለበት የሚያትት ማብራሪያ ቀርቧል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ለማሻሻል በወጣ አዋጅ ቁጥር 1394/2017 መሰረት ዜጎች ምርጫ ካርድ እንዲያወጡ የመቀስቀስ ኃላፊነት የተሰጠው ለብሔራዊ ምርጫ ቦርድ ብቻ ነው።
ቦርዱም ቢሆን በአዋጁ በተሰጠው ስልጣን መሰረት የግንዛቤ ትምህርት ከመስጠት የዘለለ ዜጎች በአስገዳጅ ሁኔታ የምርጫ ካርድ እንዲያወጡ ማስገደድ አይችልም። ዜጎች ምርጫ ካርድ እንዲያወጡ በቅድመ ሁኔታ የማስገደድ አካሄድ መኖሩን ጥቆማ እንደደረሰው የቦርዱ ሰብሳቢ ሜላትወርቅ ኃይሉ ከቀናት በፊት በሰጡት መግለጫ ጠቁመዋል። ሰብሳቢዋ የመራጮች ምዝገባን አስመልክቶ መጋቢት 4 ቀን 2018 ዓመተ ምህረት በሰጡት መግለጫ ዜጎችን በመሰረታዊ አገልግሎቶች ጭምር የማስገደድ እንቅስቃሴ መኖሩን መረጃ ደርሶናል ብለዋል። የመራጮች ምዝገባ ከመጀመሩ አስቀድሞ በየሰው ቤት እየተሄደ የምርጫ ካርድ የማስወጣት ቅስቀሳ መደረጉን ሰብሳቢዋ ተናግረዋል። በምርጫ አዋጁ መሰረት የመራጮች ትምህርት የሚሰጠው ቦርዱ ወይም ፍቃድ የተሰጠው ሲቪል ማህበረሰብ ድርጅቶች ብቻ ናቸው ብለዋል። ማንኛውም ዜጋ ለመራጭነት የሚያበቃውን ካርድ የማውጣት ነፃ ፍቃድ እንጂ ግዴታ እንደሌለበትም ተናግረዋል። ቦርዱ የደረሰውን ጥቆማ ተከትሎ ዜጎች የመራጭነት ካርድ እንዲያወጡ ማስገደድ ጫና የመፍጠርና ቅስቀሳ መቆም እንዳለበት ለሚመለከታቸው አካላት ማሳወቃቸውን ሰብሳቢዋ ጠቁመዋል። በሌላ በኩል በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች ለሚተገበሩ ፕሮጀክቶች ለሰራተኞች የሚከፈለው ከፍተኛ የደሞዝ መጠን በ62.9 በመቶ መጨመሩ ታወቀም። የገንዘብ ሚኒስቴር በልማት አጋሮች ድጋፍ በፌዴራል በክልል የመንግስት መስሪያ ቤቶች በሚተገበሩ ፕሮግራሞች ወይም ፕሮጀክቶች ለሚቀጠሩ የመንግስት ሰራተኞች የደሞዝ ክፍያ አተገባበር መመሪያ ቁጥር 1046/2017ን በማሻሻል መመሪያ ቁጥር 1125/2018 አውጥቷል። በስራ ላይ በነበረው መመሪያ በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች በሚተገበሩ ፕሮግራሞች ወይም ፕሮጀክቶች ለሰራተኞች የሚከፈላቸው የገንዘብ መጠን በትምህርትና በስራ ደረጃና እርከን የተለያየ ቢሆንም ከፍተኛው የደሞዝ መጠን 108561 ብር ሲሆን በተሻሻለው መመሪያ ከፍተኛው ደሞዝ 176815 ብር በመሆን በ62.9 በመቶ ጨምሯል። በተሻሻለው መመሪያ የተደነገጉ የደሞዝ መጠኖች እንደ ደረጃቸውና እርከናቸው የተለያዩ መሆናቸውን የደሞዝ መጠን ዝርዝር በያዘው ሰንጠረዥ ተመላክቷል። መመሪያው የሥራ መደቦችን ልዩ አማካሪዎች፣ የዘርፍ ተኮር የቴክኒክ ባለሙያዎች፣ የፕሮጀክት ሰራተኞችና ድጋፍ ሰጪ ሰራተኞች በማለት በአራት ይከፍላቸዋል። ልዩ አማካሪዎችና የዘርፍ ተኮር የቴክኒክ ባለሙያዎች እጅግ አስፈላጊ ሆኖ ሲገኝ ብቻ የሚቀጠሩ እንደሆነ ተደንግጓል። የፕሮጀክት ሰራተኞች የፕሮጀክት አስፈጻሚ መስሪያ ቤቶች ፕሮጀክቶችን የመተግበር፣ የማስተዳደር፣ የመከታተልና ድጋፍ የማድረግ አቅማቸውን ለማጠናከር አስፈላጊ ሆኖ ሲገኝ ብቻ እንደሚቀጠሩ መመሪያው አመላክቷል። የፕሮጀክት ሰራተኞች የፕሮጀክት አስፈጻሚ መስሪያ ቤቶች ፕሮጀክቶችን የመተግበር፣ የማስተዳደር፣ የመከታተልና ድጋፍ የማድረግ አቅማቸውን ለማጠናከር አስፈላጊ ሆኖ ሲገኝ ብቻ እንደሚቀጠሩ መመሪያው አስፍሯል። የድጋፍ ሰጪ ሰራተኞች ለፕሮግራሙ ወይም ለፕሮጀክቱ መሳለጥ ቴክኒካዊና አስተዳደራዊ ድጋፍ የሚሰጡ የኮንትራት ሰራተኞችን የሚይዝ መሆኑ ተገልጿል። ለጊዜያዊ ሰራተኞች የሚከፈል ጥቅማ ጥቅም በሚመለከት በመመሪያው በግልጽ ከተቀመጠው የደሞዝ ክፍያ ውጪ የጥቅማ ጥቅም ክፍያ ማድረግ እንደማይቻል ተደንግጓል። የአዳዲስ ሰራተኞችን ቅጥር በሚመለከት በፌዴራልም ሆነ በክልል የሚገኙ የፕሮጀክት ፈጻሚ መስሪያ ቤቶች በልማት አጋሮች ድጋፍ የሚተገበሩ ፕሮግራሞችን ወይም ፕሮጀክቶችን ለመተግበር በቅድሚያ በመደበኛው መዋቅር ያለውን አቅም ታሳቢ ማድረግ እንደሚኖርባቸው ተገልጿል። ሆኖም በመደበኛው መዋቅርና ሰራተኞች መተግበር የማይችሉ መሆናቸው ሲታመንበት ለደሞዝ የሚውለው በጀት በፕሮጀክት እቅዶች ውስጥ መካተቱን በማረጋገጥ ለፕሮግራሞች ወይም ፕሮጀክቶች ትግበራ የሚያግዙ ሰራተኞችን በመመሪያው መሰረት በጊዜያዊነት መቅጠር ይችላሉ ተብሏል። የእርከን ጭማሪ በየዓመቱ ተግባራዊ እንደሚደረግና ነገር ግን ጊዜያዊ ሰራተኛው የእርከን ጭማሪ ማግኘት የሚችለው ዓመታዊ የሥራ አፈጻጸሙ በቅርብ የሥራ ኃላፊው ተመዝነው ውጤቱ 70 በመቶና ከዚያ በላይ ከሆነ ብቻ እንደሚሆን መመሪያው ደንግጓል። የሥራ ውል ስለሚቋረጥበት ሁኔታ በሚደነግገው የመመሪያው ክፍል እንደሰፈረው የጊዜያዊ ሰራተኛው የሥራ ውል የሚቋረጠው አሰሪው መስሪያ ቤትና ሰራተኛው የውል ጊዜ ከማለቁ በፊት ለማቋረጥ ሲስማሙ የውል ዘመኑ ከመጠናቀቁ በፊት ስራው ከተጠናቀቀ በፋይናንስ እጥረት ምክንያት አሰሪ መስሪያ ቤቱ ውሉን ማራዘም ካልቻለም የሰው ኃይል መቀነስ አስፈላጊ ሆኖ ሲገኝና ተቀጣሪው የሚፈልግበትን ዕውቀት በስራ ያላሳየ ወይም ችሎታ የሌለው መሆኑ ሲረጋገጥ መሆኑ ተመላክቷል።
የተሻሻለው መመሪያ በሁሉም የልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች የሚካሄዱ ፕሮግራሞችን ወይም ፕሮጀክቶችን ለመተግበር አዲስ ጊዜያዊ የሥራ ቅጥር ሲፈጽሙ በተሻሻለው ደሞዝ መሰረት የነባር የጊዜያዊ ሰራተኞችን ውል ሲያድሱ የሚመለከታቸውን ነባር ጊዜያዊ ሰራተኞች አዲስ በተጨመረው የመደበኛ የፕሮጀክት ሰራተኞች ምድብ ስር በተዘረዘሩት የሥራ መደቦች መሰረት ስያሜያቸውን ሲያስተካክሉና የደሞዝ እርከን ጭማሪ ሲያደርጉ ተፈጻሚ እንደሚሆን ተገልጿል። ሚኒስቴሩ መመሪያውን ማሻሻል ያስፈለገበትን ምክንያት ሲያብራራ የጊዜያዊ ቅጥር ሰራተኞች የተጣጣመ ደሞዝን በተመለከተ በሁሉም የፌዴራል መስሪያ ቤቶችና ክልሎች ወጥና ግልጽ የሆነ አፈጻጸም እንዲኖር ለማድረግ ተግባራዊ ሲደረግ በነበረው መመሪያም ያልተካተቱ ግልጽ ያልሆኑ ጉዳዮችን በማካተትና ነባራዊ የገበያ ሁኔታን ታሳቢ በማድረግ መሆኑን አስታውቋል። ክብራትና ክብራን አዲስ ወቅታዊ መረጃዎችን ስንለቅ በፍጥነት ለእናንተ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አትርሱም።